ያው ትምህርት ላይ አለ ግን እንደው አጣቅሽው ማለት ፈልጌ ነው የቡዳ መንፈስ ያለባቸው ሰዎች የጤና አዳም የጅብ ቆዳ ተቃጥሎ ምናምን ቢሸት መንፈሱ ይለቀልና ምናምን ነገር ይላሉ ይሄ ነገር እንዴት ነው የሚታየው ቀበሪቾ ድኝ ያጨሱ ጎማ ያጨሱ ምናምን እናስለቅቃለን ብሎ የሚያስቡ ሰዎች አሉ እኔ ለምሳሌ ገጥሞኛል ቤቴ ውስጥ ሰራተኛ ነበረች የቡዳ መንፈስ ነው ምናምን ተብሎ ጸበል ተጋለጠና ከዛ ጤና አዳም አፍንጫው ላይ ስናረግለት ይጮሃል መንፈሱ ማለት ነው ወረዛ ረኩልኝ ምናምን ነገር ይያል ማለት ምናልባት ይሄ መንፈሱ ሲደገም በዛ ነገር ተደግሞ ስለሚሰራው ተቃራኒ የማይፈልገው ወይስ ዝም ብሎ ያስመስለ ነው ቡዳ በራሱ ከአይን ነው የሚገባው ከልብም ይመጣል ግን አንድን ሰው ቡዳ ይዞት ጎማ አጨስክለትም ድኝ ቀብርቾ ወይም ጤና አዳም አድርገህለትም ከጮኸ አንደኛው መንፈሱ ያስመስለ ነው ሁለተኛ ነገር ግን የቡዳው መንፈስ ያለባት ሴትዮ ያቺ በቡዳ የተባላች ሴትዮ ጤና አዳም አትወድም ኦኬ ወይ ጎማ ሽታ አትወድም ወይ ደግሞ ድኝ አትወድም ይሄ ቀብርቾ አትወድምና ልክ እሱን ሲያሸቱት መንፈሱ ቀጥታ ዋየርለስ አይደል ስልክ የሚሰራ እዛም ቀጥታ ሴትዮዋ ጋር ሄዶ መልእክቱ ያስይላልና ድኝ ወይም ቀበርቾ ሽታ ይሄድባታል ቀጥታ እና ለዛ ነው ስለማትወደው ነው ምግቡን ስለማትወድ ሴትዮዋ እዚህ ጋርም ሲጫስ ይናደና የመጣው ከቅርብ ሰው ከጎረቤት ከቤተሰብ ስለሆነ እንደ ሴትዮዋ ሆኖ ነው የሚተውነው እንደ መንፈስ አይደለም እንደ ሴትዮዋ የሴትዮዋን የምግብ ፍላጎት የሴትዮዋን የዝሙት አረቄ የምትወድ ከሆነ አረቄ እንደ ፍላጎቷ ነው የሚሆነው እንደዚህ ጋር የሚመጣው የሷን ባህሪ ነው ለምሳሌ አክት የሚገልጸው ማለት ነው የ13 ዓመት ልጅ ግሎሲብ ስትፈጽም አባቷ አግኝቷት ደወለልኝ እርግጠኛ ነኝ ሰሞኑን በዚህ ሳምንት ውስጥ ልጅህ ወይ ግራጁዌሽን ልደት ወይ የሆነ ፕሮግራም ላይ ሄዳ በቡዳ ተበልታባለች አዎ ሰርግ ነበር አለኝ ግሎሲብ የምትፈጽም ሴት እስቲ ፎቶ አላክልኝ ፎቶዋን ሳይ በጣም ታምራለች ልጅቷ እቺ ግሎሲብ የ13 ዓመት ግሎሲብ አስበው ማስተር ቤት ስታደርግ እቺ ልጅ ስትገኝ አደነግጥም ደግሞ አላፈረችም ኖርማል ጥሩ ስሜት ነው ብዬ ነው አለች ለምንድነው እንደ ብልግና አላየችው ግን ቀጥታ ውስጥ ያለው መንፈስ ይሄን ያለ መምዳት ከየት መጣ እዛ ድግስ ቦታ ላይ ግሎሲብ የምትፈጽም ሴት በቡዳ በልታታለች ሚዜ ናት ከዛ ጸበል ርጫት አልኩት የሩፋኤል ጸበል ነበረ አንዴ ሲረጫት ድምጿን ራሷ እቺ ትንሿ ልጅ በትልቅ ሰው ድምጽ አወራች እንግዲህ ድኝና ቀበርቾም ሲሆን ለዛ ነው ግን በጸበል እውነት ያወራል በቀበርቾ ደግሞ ያስመስላል ከማን የመጣው ሲባል ከሲኦል ወይም ከበረሃ አይልም ከልፌ ካልማዝ ከከበደ ካየለ ነው የሚለው ሰውና ሰው ለማጣላት በምን ሲሆን በድኝ ሲሆን በጸበል ሲሆን ግን በቀጥታ ለምን እንደገባ በደንብ አጋናዘው ውጣ ብለ ወደ ሲኦል ነው የምትሸኘው ወደ መጣህበት ተመለስ ልጅ እንዳትበያት ምስሽ ምንድነው ተብላ ተጠይቃ አይደለም ምስ ማለት መውጫ ማለት ነው ወይም ደግሞ መተንፈሻ ይሄ ግብር እንደማለት ነው አሁን አመድ ልሼ ገል ነክሼ ጭቃ በልቼ ምናምን ብሎ ይወጣል እስቲ በላ አድርገው ይባላል አመድ ቃም ያደርጋል ከዛ በኋላ ወጣው ሄድኩ በቃ ሄድኩ ይላል አስበው በመስቀል የሚሄድ መንፈስ በጸበል የምታበረው መንፈስ አመድ በልቶ ሲሄድ ከዛ ደግሞ እቃ ይደብቁበታል ያን የሚበላው ምሱን በፌስታል ቋጥሮ አመዱን ኮርኒስ ላይ ጓሮ ምናምን ይደብቁበትና ፈልጋ አገኝ ይባላል በትክክል ቡዳ ከበላት ልጅቷ ቡዳ ከሆነ ያዛት ያገኘው ለምን ሲባል ልጅቷ እዚህ ተቀምጣለች መንፈሱ ግን መንፈስ ነው ያያለት ምን የት እንደሚደብቁ ስለዚህ ቡዳ በሰው ልብ ውስጥ ያለው ስለሚያቅ እንደ ሰው ልብ ነው የሚሆነው ድሪሞከርስ የሚባል ታውቃለህ በእንቅልፍ ልብ የሚጓዙ ሰዎች በር ከፍተው የሚወጡ እኔ በልጅነቴ እንደዛ ነበርኩ በር ከፍቼ ወጥቼ መሀል አስፋልት ላይ ይገኝ ነበር እንደዚህ ነገር ያጋጥመኛል ወንዝ ዳር ላይ ያስቀምጠኝ ነበር ከዛ በኋላ ግን ቤተሰብ ቆልፎ ቤቱን ቆልፎ መተኛት ጀመረ እና ብዙ ጊዜ የቡዳ መንፈስ ከሆነ ድሪሞከርስ የሚያደርገው ይዞ የሚወጣው በሩን ቆልፎት ቁልፉን እንኳን ራስ የሆነ ቦታ ደብቀውት ቢተኙ ያቅፋል ልጁ ግን አላየው ለምን ሲባል የሰው አይንና የመንፈስ አይን ይለያያል እንደኛውን የቡዳ መንፈስ የተጠቁ ሰዎች ለሊት ተነስተው ጅብ ይጋልባሉ ይባላል ያስቀልባቸዋል ጅብ የሚጋልቡ ቡዳ መንፈስ ያለባቸው ሰዎች በራሳቸው የስጋ ለበስ አካል እንደሆነ ተዋርሰውታል ተስማምተዋል ራይዳቸውን ትራንስፖርታቸውን እስከ ጠጅ ቤት እስከ 6 ሰዓት ድረስ እስከ 5 ሰዓት ድረስ ያመሹና ውጭ ወጥተው ብቻ ማፋጫት ነው የሚጠበቅባቸው ይመጣል ይላል ብዙ ጊዜ ወደ ሽናሻ መስመር ወደዛ ወደ አባይ ጥግ አካባቢ ላይ ምናምን ያሉ ሰዎች ናቸው ይሄን ያስለመዱት እዚህ ከተማ ላይ ብዙ አልተለመደ ያውነ ተክለ ሃይማኖት ገድል ላይ
9 ጅብ የሚጋልቡ ባለዛሮች አይናቸው ፍም የሚመስል ቀይ የሚመስል እየጋለቡ ሲመጡባቸው በመስቀላቸው አማትበው ምን አድርገዋቸዋል? ብትን አድርገዋቸዋል። ጅቦቹ ለብቻቸው ወደ ጫካ ገቡ። እነዛኞቹ ግን በአየር ተበትነው ቀሩ፣ አጋንንት ስለሆኑ። ይህንኑ አንደርወርልድ የሚባለው የነጮች ፊልም ላይ እስከ ፓርት 4 ድረስ አለው። እዛው ላይ የአቡነ ተክለ ሃይማኖትን ገጸ ባህሪ የተላበሰ ግን መስቀል ነው እሳቸው ያዙት። እዚህ ጋር ደግሞ በትር ነው የያዘው። ሽማግሌ ሰው እያርገው ሰርተውት፣ እኛ ሀገር በጅብ ነው፣ እነሱ ሀገር ደግሞ ወልፍ ነው፣ ተኩላ ነው። በተኩላ ላይ 9 ጅብ 9 ተኩላ አድርገው ሰርተውታል። ገድሉን አንብበውት የሚገርም ነው። ከብርሃን ላይ ነው ያገኙታል። ገድሉን ያነባሉ፣ ፊልም ይሰሩበታል። እና እነሱ ዘሰርድ አይስ ነው የሚሉት፣ 3ኛው አይን ይሉታል። ግን 3ኛው አይን ማን ነው? 6ኛው የስሜት ሕዋስ ሩካቤ ወሲብ፣ 7ኛው የስሜት ሕዋስ ገንዘብ ተብሏል አይደለም? ከ5ቱ የስሜት ሕዋሳቶች ተጨምሮ አሁን ደግሞ እዚህ ስትመጣ ሰርድ አይስ ቻክራ ብለው ደግሞ ያመጡ 3ኛው አይን የሚባለው ደግሞ የሰው ልጅ የአይኪው መጠን ነው ብለውታል። ግን ማን ነው ያ? ዩኒቨርስ ነው ብለውታል። ማን ነው ያ? ያው ተመልካቹ ነው። ዘፍጥረት 6 ላይ ራእይት ይለዋል። ተመልካች ማለት ነው። በግዕዝ ይመለከታል፣ ያያል፣ ከዚያ ያበላሻል። ይህንኑ መንፈስ በትንቢተ ዳንኤል ላይ ምዕራፍ 8 ላይ አውራው ፍየል በአይኖቹ መካከል አንድ ቀንድ ነበር።